አንተ ያማል እንዴ? አምን ቋንት ሴት ነን ቤት የምታጸደው ምን ማለት ነው? ምን አገባ? ስነ ስርዓት ነው ያዝ። እሺ ነው እኔ ያቆሸሽኩን አጽዳ። ማ እኔ እኮ አቢለንሽ የራስ ጉዳይ። ኧረ አታጸዳም? አዎ አላጸዳም። ምን ልታመጣ ነው? እግሬን ደግሞ አውርድ በእናትህ። አላወርድም እባክህ። አሁን ሙያውን የሆነ አስቀምጠውና ነው ቁጭ። ዳጊ አንተ ዳጊ ወይ አቢል ይመታል እንዴ? ደሞ ለሁለት ነው ተጸዱት። ይሄው እየተደናበረ እንዴት እንደሚያደርግብኝ አታዩ? ማዳጊ መቼም እያመንሽ አይደለም ማማዬ። ምን ይታወቃል? አርገውስ ቢሆን እኮ በላውን የጀመርካትን ጨርሳት። ገኒ ምግብ የለም እንዴ? ተራለ ቤቱን አጽዳታችሁ ሲጨርሱ አመጣልሃለሁ። ኧረ እኔ ፀሐይ ላይ ቆይቼ ነው የመጣሁት። እሱ ይጨርሷል። ለኔ ምግብ ስጪ። ወደ ላይ አትወጣም እንዴ? እዚህ ምን ትሰራለህ? ተነሳልች እንዴ? አዎ እሺ በቃ አሁን ነው በፍጥነት ሄዳለሁ። የኔ ልጅ ወዴት ነው የምትሄደው? ያው የት ይሆናል እያወቅሽው። ያገኘው ልጅ የአብራኬ ክፋይ እንዴት ጨክኖ ነው አንተን ከኔ ወሰዱብኝ? እንዴት አድርጌ ነው የምመልሰኝ ልጅ? ሁሉም ነገር አለቀ። ደስተኛ መሆን ቻልኩ ብዬ ነበር፣ ግን ጨክነው አንተን ወሰዱብኝ። አንተን ከኔ ነጠቁኝ። የኔ ልጅ ዳጊ አጠገብህ ናት አይደል? አዎ ከሩቁኝ እያየኋት። ከዓይን እንዳጠፋ ቶሎ ይዛል ለመግባት ሞክር። ያው በራሷ መንገድ አልቅሳ ካልተነሳች በስተቀር እኔ ተነሺ ማለት አልችልም። እሺ ከዓይን እንዳትርቅ። እሺ እባክሽን ትንሽ በቃ ይበቃሽ ትንሽ ቆይ ለምንድን ነው የገደሉ? እኔን መግደል እኮ ይችሉ ነበር። አንተ እኮ ንጹህ ነህ የኔ ትንሽ፣ አንተ እኮ ንጹህ ልጅ ነህ። እኔን መግደል ይችሉ ነበር። ጨክነው አንተን ከኔ ወሰዱ። የኔ ልጅ ቀሙ።
ጨክነው ከኔ ወሰዱ። በቃ ድጋሚ አትመጣም። የኔ ልጅ የኔ ትንሽ ልጅ የኔ ትንሽ ሁሉም ነገር ለጊዜው ነው። ደስታም ሐዘንም በሰው ልጆች ህይወት ላይ ይፈራረቃል። ሰው ያሰበውን ነገር ኖሮ አያውቅም። ሁሌም ባላሰበው ነገር እንደተጠመደ ነው። አብዛኛው ሰው ምን ይላል? ካሰብኩት ያሰበልኝ በልጦ ተገኘ። እኔ ግን እንደዛ አላስብም። ለምን እንደሆነ ባይገባኝም ታስቦ ከተሰጠኝ ብዙ ነገር አስቤ የተሳካልኝ ትንሽ ነገር ደስተኛ የሚያደርገኝ ይመስለኛል። ምክንያቱም ያሰብኩት ነገር ተሳክቶ አያውቅም። በቃ አንድ የተረዳሁት ነገር አሁን የምንኖረው ህይወት እውነት እንዳልሆነና ራስን አሳምኖ መኖር እንዳለብን ነው። ለምሳሌ ሰውን መውደድ በፍጹም የለብንም። ለምን ቢባል የወደድነው ሰው እስከ ዘላለም አብሮን ስለማይቆይ መቼ ትቶን እንደሚሄድ ሳናውቅ ነው የሚሄደው። እናቴ፣ አባቴ፣ ፍቅሬ። ፍቅር ብሎ ነገር አንቺ ያፈቀርሽው ውድ ወንድምሽን ሊያሳጣሽ የነበረውን ሰው ነው። ስለዚህ ዝም ብለሽ አትጃጃይ። አዎ ፍቅር የለም። ተይ በቃ እህቴ፣ ብዙ አልቅሰሻል መሰለኝ። እያዞረች ነው። ተረጋጊና ቁጭ በይ።
ትንሽ አረፍ ብለሽ ትሄጃለሽ። ልቀቀኝ፣ በራሴ መሄድ እችላለሁ። ደህና አይደለሽም። ደህና ነኝ፣ አታስብ። ልቀቀኝ፣ ራሴ እሄዳለሁ። አንተ ለምን መጣ እንዴ? አንተ ከሷ ጋር ነህ እንዴ? አዎ ወንድሟ ነኝ። በቃ ደግፋት፣ እያዞራት ነው መሰለኝ። ደህና ነኝ። ሁላችሁም ልቀቁኝ፣ እሄዳለሁ። እሺ ማንም ሰው በዚህ እንዳልፍሽ፣ ማንም ሰው እስክትመጣ ድረስ ማንም በዚህ እንዳልፍ። ምን ታኛላችሁ? ምን ታኛለሁ? በዚህ ሰው ማንም እንዳልፍ ብያችኋለሁ። ሰላም ነው? ኑ ሻይ ጠጡ። ኧረ ራበኝ። መች ነው የምትመጣው? ፈጣሪ አውጣኝ። በቃ እኔ እሄዳለሁ። ወይም እንዴ ሰላም አትሁን። ሰላም ሆነን እያየ አይደል እንዴ? ታዲያ ለምን የምጠይቀው? ይልቅ ገንዘብ ይዘሃል? ምን ልታደርጊ? ምን አገባ? ካለ ዝም ብለህ ስጠኝ። አፍጥነው፣ ልወጣ ነው። ከመውጣትሽ በፊት ግን ምግብ በልተሻል? እሱ አንተን አይመለከትህም። በል አፍጥነው ስጠኝ። ወይ የኔ ልጅ መተሻል እንዴ? እንዴ ቁጭ ስትይ እንዴት ሳሎኑ ድምቅ እንደሚል። ከመቃብር በላይ ቀዘቀዘ ቤት ይዘሽ ይሞቃል ብለሽ ራስሽን አታጃጂ። እሺ ምግብ ላቀርብልሽ እንዴ? ከመቼ ጀምሮ? ኧረ ተይ የኔ ልጅ ትጎጃለሽ እኮ። ደግሞ የውጭ ምግብ እስከ መቼ? ጭቅጭቅሽ እንዳትጀምሪኝ። ሁላችሁም አፋችሁን ዝጉ። ስቶፕ። ልትከተለኝ እንዳትሞክር። አርፈህ ቁጭ በል። እሺ ቢያንስ ምሽም አይመለከትም አቤል።
ለምን ደብር የምትሰጣት? ምንም ነገር ከኔ ጠይቃ እንድታጣ አልፈልግም። እንዴ የገዛ ወንድሟ የከለከላትን አንተ ምን ቢት ነህ? ደሞስ ቢሰማ ምን ይላል? ማንም ሰው ብር እንዳይሰጣት አላለም እንዴ? እኔ ባልሰጣትም እኮ እሷ ብር አታጣም። እንደው ቤት ከሄደች በኋላ ብቸኝነቱ ባሰባት። ወንድሟም ጥፋቷና ግትርነቷ መረረው መሰለኝ ትቷታል። እሱ የራሱ ችግር ይበቃዋል። ደግሞ ትመለሳለች። ትንሽ ቀን። አይ ያንን ሴጣን ካረሳችሁ እንዴት ብላ ትመለሳለች? ጠዋት ማታ ያላወቀችው ወንድሟ ያልጨረሰችው ፍቅሯ እያቃጠላት ነው። እኔ እንዴትም ብዬ ከዚህ ነገር አስወጣታለሁ። በቃ እንግዲህ ለወንድሟ መውጣቷን ደውዬ ልንገረው። ሄሎ ሄሎ፣ ገኒ ግን ልጅ እንዴት ነህ? የት ሆነህ ነው? ከስራ እንዳላቋርጥ ማውራት ትችላለህ? አይ የሆነ ቦታ ሆኜ ነው ማውራት እችላለሁ። እህት ወጥታለች። እሺ ዛሬ ሳትመጣ? እስቲ ሞክራለሁ ገኒ። እሺ እንግዲህ እሺ። የኔ ጨረቃ አንቺ ነሽ ያፌቱን ሕፃን? ምን ማለት ነው? ስርዓት ያዝሽ። እውነቴን እኮ ነው። እስቲ ራስሽን ተመልከቹ እንዴት እንደተዘረከረክሽ። ኧረ በቃ ይቅርብሽ። እኔ ሁለት ልጅ እያሳደኩ የመሰለኝ ነው። እረፍ የኔ ናታን፣ እንዳታናድደኝ። ባይሆን ያፌት እያለቀሰ ይሆናል። እንሂድለት። ከቤዝ ጋር ሆኖ እንዴት ያለቅሳል ብለሽ ያሰብሽ? ቢሆንም እናቱ ቶሎ ቶሎ ነው የምትናፍቀው። አይገርምሽም? ትዝ ነው ማቲው ካላየሽ። ደግሞ እስቲ እኛም ደግሞ እንራፍ አይደል? የኔ ጨረቃ አይሽ መታገላችን መጨረሻችን እንዴት እንዳሳመረው። ያኔ እዚህ ምን ደርስ አይመስልም ነበር አይደል? ፈጣሪ ይመስገን እንደዚያ በቃ። አዎ የኔ ናታን፣ የኔ ባል፣ የኔ ሁሉ ነገር ፈጣሪ ይመስገን። እንኳንም ታገልን። በመጨረሻም ቢሆን የተመኘነውን ህይወት አገኘን። ለዚህ ህይወት እንኳን ተፈተነን። አንዳንዴ ግን ፈራ ነበር። እንዴት? ክፍተት ሲፈጠር አጥቼ እንዳልቀር ብዬ ነው። መቼም አንቺ እኮ ህይወቴ ሁሉ ነገሬ ነሽ። ካልሞትኩ በስተቀር በህይወት እያለሁ አንቺ ለኔ ብቻ ነው የተፈጠርሽው። በጣም እድለኛ ነኝ አይደል? እኔም እድለኛ ነኝ። እድል ስትይ ምን አሰብኩ መሰለሽ? ወደፊት ምን ወልዳት ልጅ ሴት ሆነች ስሟን እድል ነው ምንላት። አዎ እድለኛ ስለሆንን፣ በዛ ላይ እሷ እንደ ያፌት በችግር አትወለድም። ስለዚህ እድል መባል ትችላለች። እና መቼ ነው አዲስ ልጃችን የምትመጣው? እንዴ አረ ለራሳችን ጊዜ እንስጥ እንዴ። እኔ ጨረቃ እንዴ ያው እኔንም አፌት ልታረጊ ነው አይደለም ነው?
ወይ ሉሊት ቆይ ምን ለማለት ፈልገሽ ነው እስካሁን ይዘገየሽው? ይርባታል ብለሽ አታስቢም እንዴ? ደግሞ ለስለሳ ለመጣሽልኝም እንዴ? ስቸኩል ረሳሁት። አርፈሽ በውሃ ቢ ክፉ ነሽ። እሺ አይ እንግዲህ አትጨማለቂ እንዳልወስደው። እሺ በቃ አልሳደም፣ ዝም ብዬ እበላለሁ። እና ለስለሳ ይታለ ወይኔ ጉዴ! አላመጣሁም አልኩሽ እኮ አልማዝ። እሺ በቃ ትቆጪኝ። አይ ጊዜ አንቺን ምን እጅ ላይ ጣለሽ? የፈጣሪ ፍርድ ይዘገያል እንጂ አይቀር። ቤቢ እየበላሁ ነው። እበላለሁ። እንዴ ለምን እንደዚህ ብታይኝ? ቆይ ለስለሳው ለምንድን ነው ያለመጣሽልኝ? ፈጣሪ አውጣኝ። አልማዝ ረፊ አርፈሽ ምግብሽን ብይ። ነገ ስመጣ ደግሞ አመጣልሻለሁ ብዬሻለሁ። ይልቁንስ የትናንትናውን ሳህን አምጪ ልሂድ ነው። እሰጥሻለሁ። ተረጋጊ። ስጪኝ። እቸኩላለሁ። በይ ቶሎ በይ። እሱን ፊት ተለቀብኝ አንዴ። Thanks again for sending me the money so I can buy this slow cooker. Remitly made it easy to send money to your account. ያዥ። አንቺ ብቻ ነሽ እንደ ይዘሽልኝ የምትመጪው? ፈጣሪ አውጣኝ። ምንድን ነው ቤት ታይዋለሽ? እኔ መቀበል ብቻ አልወድም። እሺ ያዥ። ኧረ ዘር በይልኝ ወደዛ። እንዴ ምንድን ነው ቀልደኛ? ሁሌ እንደቀለድሽ ነው እንጂ እናመሰግናለን። አረ ምንም አይደል። በቃ ግቢና አረፍ በይ። በጣም ተዳክመሻል። እሺ አርፋለሁ። እናመሰግናለን። እሺ
አውቄው ነበር እንደምትመጣ አውቄ ነበር። አንተ እኔ እንደማትበኝ አውቄ ነበር። ቆይ ግን ለምንድን ነው የተውከኝ? እስከ ዛሬ ነበር። ቆይ አላስብስ መጠጡ ይበቃሻል። ተነሽ። እነሳለሁ ግን በድጋሚ ትተኸኝ አትሄድም አይደለ? እኔ እኮ የሞትክ መስሎኝ በጣም አዝኜ ነበር። አለሁ። አንቺን ትቼ አልሄድም። አሁን ተነሽ። እሺ ግን ያንተ ቤት ነው የምንሄድ አይደል? እኔ ወደ ቤቴ መመለስ አልፈልግም። ለካ ቤት የለም። ረስቼው ለካ ቤት የለም። ረስቼዋለሁ። ሂድ። ዝም ብለህ ነው በሀሳቤ የምትመጣብኝ። This isn't just a degree you were chasing. It's the blueprint for a future. You didn't wait for the perfect time. You made time. Some days were tough, but you pushed through every deadline, every doubt. Because you're not built to settle. You're built to succeed. You didn't just chase a degree. You built a future. For all of us. Yorkville University. Built different. የኔ ልጆች የኔ ልጅ ማይ አቤሉቷ እንዴ? አዎ ሲጠብቅ ቆይቶ ነው ይሉጣ ስልን ይወጣው። እሺ በቃ የኔ ልጅ እባክሽ ጠንከር በይ፣ ተጽናኝ። በቃ ይህን ጥቁር ልብስ ደግሞ ቀይሪው። በቃ ሀዘኑን በልክ አድርጊው። በህይወት መኖር ምን የሆኜ ነው? ዘላለሜን ጥቁር ልብስ ብለብስ እንኳን ሀዘኑ አይለቀኝም። ልጄን የእኔን ማረፊያ ነው የነጠቁኝ። ከዚህ በላይ አዘንኩ አላዘንኩ ምን ለውጥ አለው? ለምን በቀረው ነገር አታመሰግኝ? በምን ላመስግን? በእኛ አመስግኝ፣ በባልሽ አመስግኝ። በቃ እሱንም ፊት አትንሹ። ወደ ቤታችሁ ተመለሱ፣ ኑሯችሁ ኑሩ። የኔና የሱ መጥፎ እድል ነው ልጃችንን ያሳጣን። የኔና የሱ አንድ ላይ መሆን መጥፎ እድል ነው። መቼም ቢሆን በሰላም አንኖርም። ስለዚህ እንደዚህ ነው መሆን ያለብን። ተይ፣ በማትችው ነገር ራስሽን አትፈትኝ። ተደጋገፉ እባክሽ። ፊትሽን አታዙሪበት። ተይኝ እማዬ፣ ልጄን እኮ ነው ያጣሁት። እኔ እኮ ልጅ ኖሮኝ ነበር፣ ሳልጠግበው ነው ሄደብኝ። የኛ እድል ልጃችንን ነጠቀን። ጠንካራ ነበርሽ እኮ የኔ ልጅ። እባክሽን ተስፋ አትቁረጪ። ቢያንስ በዙሪያሽ ላለን ሰዎች ለእኛ አስቢ። እኛም እኮ በጭንቀት አለቅን። ጠንካራ አይደለሁም፣ አሁን አምኛለሁ። ከዚህ በላይ አልታገልም፣ በቅቶኛል። ሄሎ
አቤት አለቃ። መኪና ቶሎ ይዘህልኝና አድራሻውን ልክልሃለሁ። መኪና ይዘህ እኮ ነው የወጣኸው? የያዝኩትን የሆነ ቦታ ትቼ ነው የመጣሁት። ቶሎ በል፣ ሌላ አምጣልኝ። እሺ በቃ መጣሁ። እሺ ጥሩ። ምን አባት አደርጋለሁ? ሲጀመር እንዴት ያገኘኝ? እየተከታተልኩሽ ነበር። እየተከታተልኩኝ ነበር። ቆይ አንተ ጋርዲን ምን ነህ? ወደዛ እባክህ ሂድልኝ። አንቺ ልጅ ረፊ፣ መኖር አትፈልጊም? ምን እየሆንሽ ነው? አዎ አልፈልግም። አዎ መኖር አልፈልግም። እና ምን ይጠበስ? አሁን ከዚህ ውጣልኝ ልጠጣበት። አሊያ ግን በዚህ ጠርሙስ ጭንቅላትን ብዬ የምከላከል። ረፊ አልኩሽ። ከፍቴ ዞር በልልኝ አልኩ እኮ። አይገባም እንዴ? ይሄ ቦታ ለእኔ በጣም ሰላማዊ ቦታ ነው። ማንም ሳይቼ አልበጠበጥም። አሁን በክብር ተነስ እናውጣልኝ። ውጣልኝ! አቤል ውጣልኝ! ፍጠን! ምንድን ነው የምታፈጡት? ሰው አይታችሁ አታውቁም? ሄይ! ሁላችሁም ወደ ስራችሁ ተመለሱ። ጊላጅል ሲያስጠላ። You live across oceans, across borders, across time zones, and even from worlds apart, you stay a part of their world. የኔ ጨረቃ ደስታን ልሰጥሽ አልቻልኩም። ግን እየቀስ በይ። ከተነሳች ትበጠበጣለች። ትንሽ ማረፍ አለባት። እስከ መቼ ነው ልጅ? እስከ መቼ እንደዚህ ሆኖ ይኖራል? ቀስ ብለህ እስኪ አንተ ማረጋጋት እባክህ። አንተን ነው የምሰማው። ግን ያወቅሻት አይኔን እንኳን ማየት አትፈልግም። እኔን ስታይ ትረበሻለች። እኔን ስታይ እሱ ነው ትዝ የሚላት። በእኛ እድል ምክንያት ያጣነው ይመስላታል። ቆይ እንዴት ብዬ ላሳምናት? የድሮ ኤፍራታ እኮ አይደለችም፣ ተቀይራለች። ቢሆንም ከኔ በላይ አንተ ልቧን ታውቀዋለህ። ምንም ቢሆን በአንተ አትጨክንም። እባክህን አንተ አረጋጋት። እሱን አውቃለሁ፣
እስክትረጋጋ ደግሞ አንቺ አለሽላት። እዚህ ምንም አትሆንም። ቤታችን እሱን ስለሚያስታውሳት ነው እዚህ ሆነችው። ይሄ ትክክለኛ ውሳኔ አይደለም። ተብለ ወደ ቀልቧ መልሳት እንጂ ይኸው እስከዛሬ ድረስ ይህን ያዘን ልብስ እንኳን አለቅም ብላ ሙጥኝ ብላ ይዛለች። እባክህ ወደ ቀልቧ መልሳት። እሺ በቃ እሞክራለሁ። ውይ የኔ ልጅ ነቃሽ እንዴ? ትንሽ ብተኝ ጥሩ ነበር፣ እንቅልፍ ቢወስድሽ። አይ በቃኝ፣ ከዚህ በላይ መተኛት አልችልም። እሺ እንግዲህ እንዴት መጣ? ኤፉዬ እንዴት ነሽ? ምን ፈልገህ ነው? ምን ፈልገሽ ነው? እኔ ላምጣልሽ? አይ ወደ ላይ ልሄድ ብዬ ነበር። በቃ እስኪ መነጋገር እንችላለን? ስለምንድን ነው የምንነጋገረው? ስለ ሁሉም ነገር መነጋገር አለብን። አውርተን የምንቀይረው ነገር አለ? ተይ እኔ ጨረቃ እንደዚህ አትሁኝ። ኤፉዬ እባክሽ ፊትሽን አታዞርብኝ። አላዞርኩብህም። መሆን ያለበት እንደዚህ ስለሆነ ነው። ኤፉዬ እንደዚህ አትበይ። እንደዚህ ነው መሆን ያለበት አትበይ። በጭራሽ እንደዚህ መሆን የለበትም። ኤፉ እኔና አንቺ እኮ እኔ ለአንቺ አንቺ ለእኔ ነው የተፈጠርነው። ቆይ እስካሁን ታግለን የለ? አሁንም አብረን ነው መታገል ያለብን። በመሀላችን ምንም ክፍተት አያስፈልግም። አይ እኔ እናንተ በድጋሚ አንድ ላይ ከሆን መጥፎ እድሎች ነን። የነካኑ ይፈርሳል፣ የገነባኑ ይናዳል። እኔ እናንተ አንድ ላይ ለመሆን አልተፈጠርንም። ዝም ብለን ነው እስካሁንም የለፋ ነው። ረፊ እንደዚህ አትናገር። ተስፋ ቆርጠሽ ተስፋ አታስቆርጪ። ወደ ቤትሽ ተመለሽ። አብረን እጅ ለእጅ ተያይዘን መቆም አለብን። እንደዛ አይሆንም። ተያይዘን የምንታገልለት ነገር እኮ የለንም። ፍቅራችን፣ ልጃችን፣ ህይወታችን የለም። ስለዚህ ለማን ብለን የምንታገለው? ምኑን? ስቃዩን ለማስቀጠል? ንገረኝ፣ ለምን ብለን የምንታገለው? እባክሽ እመኝ፣ ለህይወታችን ጊዜ አናባክን። እባክሽ ተያይዘን እንቁም የኔ ጨረቃ። ደክሞኛል። እኔ ከዚህ በኋላ ምንም የምታገልበት አቅሙም ፍላጎትም የለኝም። ይቅርታ የኔ ናታን። እኔ እናንተ አብረን ስንሆን ጥፋቶች ነን። ረፊን ቃላት ደጋግሚው እባክሽ በፈጠረሽ። እደጋግመዋለሁ። በቃ ወስኛለሁ። አይሆንም። እኔም አንተም ተለያይተን መኖርን ያለብን። በቃ እንደዚህ እንሞክረው። የማይሆን ነገር አታውሪ ያልኩሽ እኮ። በቃ ናታን ሂድ። እኔም ገብቼ ላርፍ ነው። ወስኜ ጨርሼ ውሳኔ ነው የነገርኩ። ወዴትም አልመለስም። እዚሁ ነው የምቆየው። ኤፉዬ እባክሽ ረፊ ተረጋጊ። እኔም እኮ ተናድጃለሁ፣ ተሰብሬያለሁ። ግን ምንም ቢሆን አንቺን ለመተው አላሰብኩም። ምክንያቱም ልጃችን ከኔና ካንቺ በኋላ ነው የሁለታችንም ውጤት ሆኖ የመጣው። አሁንም ቢሆን የኔና ያንቺ ፍቅር ይበልጣል። እንተካዋለን። እረፍ። ስለ መተካት አታውራ። አንተን ሳይ ያመኛል። ስቃይን አታብዛብኝ። በቃ ከዚህ ሂድ። ቆይ እንደምትንቅ እንደምታዋርድ እያውቅ ለምን እንደምትሄደው? ስለማልችል። እሷ ግን የሁሉ አመት እሱን መርሳት አልቻለችም። ይገርማል አይደል? ጎበዝ አፍቃሪ ናት። ጺም በጣም ነው መወዳት። አሁን ግን ይሄ ደግሞ ማለት ነው። ምን ላድርግ? እናቴ እንዴት እንደምታደርጋት እኮ። ደግሞ እነ ቤት ከሀገር ከወጡ በኋላ በጣም ባሰባት። እማዬን ደግሞ የራሳችን ቤት እንኖርሽላት እሷን ለማንተተን ትለኛለች። ከዛ እናቴ ስታንቋሻ ጺም ሆነ ረስቼ በጥፊ በላት ነው የሚለኝ። ወዳ እኮ አይደለም፣ ተረዳት እንጂ ፍቅሯ ሳታቆም ሞተባት። ወንድሟ፣ ቤተሰቦቿ፣ የሁሉ ነገር ተደራርቦባ ነው እንዲሆነች። ልትረዳት ይገባል። ተረድቻትማ ነው። ባለረዳት ኖሮ መች እንደዚህ ዝም እላት ነበር።
አንተ ግን ትቅርብ። እውነት ልቧ ለአንተ እንኳን ሊከፈት ለራሷም ራሷን ይቅር አላለች። ስለዚህ አትርፋ በቃ እረፍ። ደግመህ እንደዚህ እንዳትል። እሷን የማገኝበት መንገድ አላጣም። እናያለን። እስኪ የሳካለ በቃ አሁን በቃ ወደ ቤት ንግባ። እኔ የምትወጣበትን ሰዓት ጠብቄ ይዤ ስለመጣ አንተ ግባን ይመጣል። ፈጣሪ ይርዳ። ወይ ፍቅር፣ እንግዲህ ምን ማድረግ ይቻላል? ብር አለ እንዴ? ምን ልታደርገው ነው? የኔ ናታን የኔ ናታን ያልሽኝ የኔ ጨረቃ? አዎ እኔም እኮ ያላንተ ህይወት የለኝም። ግን ምን ላድርግ? ሁኔታዎች ተስፋ አስቆረጡኝ። በጣም ደከመኝ። ይስተካከላል ብዬ እንዴት ልመን? እንዴት ልጽናና? ጠላታችን ማን እንደሆነ ሳናውቅ ብዙ ጠላት ኖረን። ግን እኔን ታምኛለሽ አይደል? አዎ ከራሴ በላይ የማምነው አንተን ነው። ስለዚህ እኔ ሄጄ ነው ያሺ። አብረን ካልተመለስን እኔም አንቺ መጽናናት አንችልም። ደስታችን ለመመለስ ብዙ ጊዜ አይፈጅብንም። እባክሽ አትድከሚብኝ። እኔ ላይ ተስፋ እንዳታጭ። ሁሉም ነገር እናሳካዋለን። ገዳዩን እንዴትም አድርገህ ታመጣልኛለህ? ለዛውም ሬሳውን ነው እየጎተትኩ ማመጣልሽ። የመጀመሪያዬን ልጄን እኮ ነው የነጠቁኝ፣ ህይወቴን። አሁን ሌላ ሰው የሚራራ ልብ ያለኝ ይመስልሻል? እኔ ግን ሬሳውን ሳይሆን በህይወት እንድታመጣልኝ ነው የምፈልገው። አደርገዋለሁ እኔ ጨረቃ። እኔ ያለ አንቺ ህይወት የለኝም፣ ባዶ ነኝ። ደግሞ ፈተናችን ከፍቅራችን ማብለጥ የለበትም። እሺ እኔ ናታን፣ አሁን ወደ ቤታችን እንመለሳለን። አይ እዚሁ ነው ማደር የምፈልገው። ቤቱ ረብሸኛል። እዛ ያፌት ነው የሚያስታውሰኝ። እረበሻለሁ። አንተ እባክህ እዛ አትሄድ። ግን እኮ ጠንከር ብለን መጋፈጥ አለብን። ሰው ከሰው እንጂ ከትዝታ መጋፈጥ አይችልም። ትዝታን ማሸነፍም ማጥፋትም አይቻልም። ህይወትን እኮ አብረን የጀመርንበት ቤት ነው። እሱን ማስታወስ አንችልም? ትዝታ ነው። ምርጡ ማስታወስ የለም። አልመጣችም እንዴ? አልገባችም እንዴ?
እኛ እኮ ያለችበት ቦታ ስንሄድ ስናጣት እዚህ መጣ ይሆናል ብለን ነበር የመጣነው። አዎ አልመጣችም። ያው እንዴትም ቢሆን መምጣቱ አይቀርም። ዳጊ የኔ ጨረቃ አንቺ ወደ ውስጥ ግቢ፣ እኔ ይዣት ልምጣ። ድሮም እንደምትመለሱ አውቅ ነበር። ማለቴ መኮራረፉን ቁጣው ምንም አይጠቅምም። ሄጄ ላንጣት። በቃ አብረን እንሄዳለን። አይ እኔ በቃለሁ፣ እናንተ ወደ ውስጥ ግቡ። በቃ ቶሎ አምጣት። እኔ ግን አብሬህ ብሄድ አይሻልም? አያስፈልግም። ባይሆን ከአንተ ጋር የምናወራው ነገር አለ። እናንተ ወደ ውስጥ ግቡ። የኔ ናታን፣ ወይ የኔ ጨረቃ፣ ይዛት ወደዚህ ትመጣለህ አይደል? አዎ ይዣት እመጣለሁ። እሺ። ዛሬ ሄደ ነበር? አልሄድኩም። ለምን? እኔ እየሄድኩ እንዳልሆነ ታውቃለህ። ደግሞ እሱ ትንሽ ክፍተት ነው የሚፈልገው። እሺ በጠዋት ሄዳለሁ። በዛ ላይ ማያማ ስለሆነ እሷን ለማየት ሄጄ። እሺ በቃ እንዳይደገም